ነገራችን ላይ አንድ አይስክሪም ለሁለት እየበላን ያለ ነው ሮማንቲክ ለማድረግ ነው እንጂ ቋጥሬ አይደለምሽ። ሄሎ እንዴት ናችሁ? ነቢል ነኝ። ያው መሀል ላይ አንዳንድ ነገር ይረሳሉ። አንተ ምን አድርጌው ነው? እሺ አንተ መስጠት ከፍታለህ እንዴ? ጭራሽ እንዴ ምን ሆነ ነው? ያው አጠበ ኧረ በለው አንተ ውሃ ደፍብኝ። ምንድን ነው መክሊቴ? እግር ነው አጥጥ ነው። ምን ያክላል? እንደዚህ ውበት ያለኝ እስቲ ለተቆናት አቆ ዋና ይሄናየው ኢንካፕስ ደግሞ በለ ደግሞ ካፍስ ይባላል። ኧረ አይደለም እንዳፈሳሽ 46 እግሩ አይታዘዝለትም። ትንሽ ይኮናል ቀር እያለው ነው። አይ እግርህ ይክዳል ማለት ነው። እንዴት ነው የሚሆነው? ያት እኔ 46 ቁጥር ስታካብዱ 46 ነው። እስቲ ማለት ነቢል አንተ እኮ 33 ነው። 33 ሶስቱን ጨመርሽልኝ። 46 ቁጥር ነው የምር። ግን ሰፊ ጫማ ወንዶች ብዙ ጊዜ ማለት ነው ሳይዛቸውን አይደለም እኮ የሚያደርጉት ከሳይዛቸው ትንሽ በለጥ ያለ ነው የሚያደርጉት። ኧረ አይደለም ይሄ ከቁመቱ ጋር ይሄዳል። አንድ ላይ ከቁመቱ ጋር ይሄዳል። ይሄን የሚያክል እግር ይዘህ መሮጥ አለመቻል ነው። ይሄን የሚያክል እግር ይዘህ ከሮጥክበት ምን ዋጋ አለው? ይሄን የሚያክል ምን እንደምታረግበት ይሄን ያክል ከቱ ጋር ነው ችግር? ከዳልህ ነው ከጉልበት ነው? ይሄ ምን መሰለሽ ፈረንጆች ምን ይሉታል? ሚት ቦልስ ይሉታል። ቦልስ ነው የከብቱ ቦል ነው። አንድ ጣት አንድ አይን ላይ ታረጋለህ። ከዛ በዚህኛው አይን ይሄን ታያለህ። ከዛ ልቀቂው ግለጪው፣ አይንሽን ግለጪው። እኔ ነሽ ወደፊት ለፊት እና ክፈጪው አይንሽን እንዲታይ። ከዛ ልቀቂው። አትወር አልመጣው። አይ ሁለቱም ወደዛ ሄደ። የመጀመሪያ እዚህ ነው። አንደኛው አይን ማጠናገር ራሱ አልችልም። ይሄንን ያው ማጠናገር ማለት ትችላለህ። ላሳይህ። ይሄንን ያው ዝም ብለህ በሁለት አይን ያው ያዩት ነው። በሁለት አይን ያምር አይተናገርም። ይሄን እንዴ ከዚህ በላይ አቆምከው እኮ ቶሎ በል። አዎ ይሄ እቺ ነው። ያት በቃ እንዳትንቀሳቀስ። ወፍ ሄደ። ግን ተናግሮ ነበር ትንሽ መጀመሪያ ላይ የኔ አይን አይችልም። አሁን የሰከርክ ነው ይመስለው። 진짜? 네 በቃ ኮሪያኛው ቀጥዩ። 내가 친구야 너무 바보야. 어냐냐냐냐냐 አንጩ አንቺ እኔ አላምንም። 니가써요. 샤우팅. 니가써요. 곰수입니다. 내가 친구야 너무 바보야. 사랑해. 네? 힘들지만 사랑해. 네. 빨리 친구야. 말린 김에 인당이야? ፍቃኒ ማለት የሆነ ነገር በላት ቺንጋንጉሪ ምንኛ ዶክተርሽ ባክ 괜찮아. 괜찮아 አንተ ትክክለህ ለበት እምብርት ያልተተኮሰ ሰው ነች ማለትም አጠግብ ማለት ነው። እምብርት ታዲያ ቤት ያልተወለደ ወለድ አያለቅስምና ዝም አለ። ከዛ በቃ ሞተ ተብሎ ቤተሰብ ነው የብር ነው ማለት ነው። አላለቅስም። ኧረ ስሜን ታሪክ እኮ አትነቃም። አይንህ ከፍተህ አይደል እንዴ? አይንህን ትከፍታለህ። ግን ዶክተሮቹ ያውቃሉ እንዳልሞት። አይንህን ትከፍታለህ። አንተ ደግሞ አፈን ትከፍታለህ። ታወራለህ። ችግር ውጭ ያሉት ነክሶ ሲወለ ማነው ምን አላለቀስኩ ማለት ነው። ከዛ ደንግጠው በቃ ሞተ ተብሎ ቂጥክን እኮ መምታት ነው ዘግዝቆ ሶስቴ እኔ አንቺ አብዬ ሞቶ ነበር እንዴ መቼ የዛሬ ስንት አመት መሰለሽ? ብዙ አመት እኮ ባይዘኔ እኔም እንደዚህ አይነት ኤክስፒሪየንስ አሳልፌያለሁ። ምን አሁን እንደዛ ነው መሰለኝ። አራተኛ ወር ነው ያለቀስኩት። አትዋሽ። ወይኔ አንቺ ቤት ነው የተወለድሽው። አንተ በልጅነት ስትወለድ የሞትክ መስሏቸው ነበር። አንቺስ ጤነኛ ነኝ። ኔቸር ሲያበላሽ እኔ ደግሞ እኔ እኮ አልተወለድኩም። ከዛ ልቀቂ። ሁለቱም ሄደ። አንተ ቆይ እስኪ አልችልም። ማን ይችላል? እሷም እንደምችል አታውቅም ነበር እኮ። አታልቅስ። ካልቻልክ ችግር የለውም። በዚህኛው አይነህ ስልቀቀው። ትንሽ ሆኗል። እየሰራን ስልክ ሲደወል በቃ ደውላለሁ። ሳላገኝ እኮ ነው የቀረስኩ ነበር። ተመልሰው ነው ወዳችሁ። ምንድን ነው ቺኮች? ኧረ ልቀይር ዙር
ይሄንን ምን ታረጋለህ መሰለህ? እዛ የሚወዱ ችኮች አሉ አይደለ? አቤላ እርቃኑን ታየ ብለህ ፖስት ትስቃለህ እንዴ? ምን ሆነ ነው እንዴ? እያለፍኩኝ እንደዚህ ውሃ ላይ ደፋብኝ። ካፋር ለማ ነው እንዴ? አይደለም እኔ ያላየሁትም በእናትህ ይኸው በጣም አረጠበው ሲያስጠላ። ኮሮና ካፉ ነው እንዴ? መስኮት ትከፍታለህ እንዴ? ያጋጥማል። በጣም ነው ይጣላል። ሌላ ሰው ሊረጨ ሰው እየረጨ ነው ዝም ብሎ ረጨ። ሌላ አቶሽ ወለት ማንን ቀሚስ አለ አላየችው። አትየው ጸጉራችንን ተቆርጠን ፏ ብለን ሚስቴን ከማግኘቴ በፊት ሁሌ ማለት ነው ብብቴን በሎሚ ጸጉሬን በሻምፖ ሰውነቴን በሳሙና ተለቅልቄ ነው የምወጣው። በተለይ በአሁን ሰዓት ማለት ነው ሌላኛው ሰው ማስክ ያደርጋል ብላችሁ ገላችሁን ሳትታጠቡ ሰው የምታገኙ ሰዎች አላችሁና ምንም ቢሆን ለራሳችሁ ኮንፈርት እንዲሰማችሁ ገላችሁን ብትታጠቡ ብብታችሁንም ብታጸዱ። እንዴ ምን ነው ካሜራ ውስጥ አይገባም ብለህ ነው? ምኑ ሽታው የምን ሽታ የኔ ነው እና አረባ ምን አለበት? አንዳንድ ምክሮች እኮ ያስፈልጋሉ። ሰዎች ብቻ ንጽህናችሁን ጠብቁ። እሱ ዝም ብሎ ለመጫወት ነው። ሁሌ እኮ ስታጓራኝ ለካ እንደዚህ የምትለው ነገር አለ። እኔ እኮ እቺ አፍንጫ የመካሱስ አለባት እንዴ? ሼም ይዟት ነው ማለት አቷሽ ቢዚ ነኝ ምናምን ትለኛለች። ሁሌ ቢዚ ነኝ ትለኛለች። ካገኘኋት ራሱ አመት አልፎኛል። ይሄን ያግብታ ወልዳለች። ደግሞ ንጹህ ጥሩ መሽተት እኮ ለራሱ ነው አይደል? ውሃ መሽተት እኮ ደስ ይላል። ውሃ በቃ በሽቶ ምናምን መለቅለቅ ሳይሆን ውሃ መሽተት ደስ አይል? በቃ ውሃ መሽተት ይሄን ነው የምልህ። ምንም በቃ ኖርማል ሽታ በሽቶ ተለቅለቀ ሳይሆን አሁን አንዳንዶቻችን ምን እናደርጋለን? ሻወር ረጅም ጊዜ አንወስድም እና ከዛ ያን ሻወራ ለመውሰድ ለመደበቅ በዲዮድራንት በምናምን እሱን ከሰውነታችን ጋር ሊጋጭ ይችላል። ያው ዛሬ የቆዳ ጥንቃቄና ቆዳችንን እንዴት ነው መንከባከብ ምንችለው የሚለውን ለማስተማር ነው የመጣሁት። ምንድነው የምቀበጥረው ዛሬ? በጣም መሽተት አለመካካድ ሎሚ ምን ሆኜ ነው በእናትህ? ምኑ ከምኑ እንዳገናኘው ውረድ እንዳትለኝ። አንድ ቀን የሆነ ህልም አለኝ። እናንተ እንደዚህ እየመጣችሁ ፒክ ታደርጉኝ የለ? አንድ ቀን እየዞርኩ እናንተ ፒክ የማደርግበት ቀን ይመጣል። አይቀርም። እኔ ግን ፒክ ለማድረግ ፈልጌ አይደለም። ፒክ ማድረግ እንደምችል ለእናንተ ለማስመስከር ነው እንጂ እናንተ ለምን ፒክ እንደምታደርጉኝ ማለት ነው። ካሜራ ውስጥ ልግባ የምትለኝ ይመስላል። እምቢ ነው እኮ ካሜራ አትወድም። በቃ እንዴ ካሜራ ውስጥ ላስገባት ሞክርና እኔ ግን ሪሌሽንፑን ስናሳይ ማለት ነው በግድ ሰው ወቅልኝ ምናምን ሳይሆን የምር አንተ ደስተኛ ከሆንክበት ያን ሪሌሽንሺፕ ብታሳየው ችግር ያለበት ቢያለም እና ሁሌ ሳይሆን አልፎ ምንም ማለት አይደለም። ሁለታችሁ ከተማመናችሁ ምክንያቱም አንዳንዱ አሁን ለምሳሌ ትክክለኛ ህይወቱ ላይ በጣም አስደሳች ያልሆነ ሪሌሽንሺፕ ውስጥ ገብቶ ማለት ነው ግን ሶሻል ሚዲያ ላይ በቃ በጣም ፐርፌክት የሆነ ሪሌሽንሺፕ ለማሳየት ይሞክራል። አንተ እንዲያውም እዛ ሶሻል ሚዲያ ላይ በእነሱ ሪሌሽንሺፕ ልትቀና ትችላለህ። እንዴ እንደ ሪሌሽንሺፕ በኖረኝ ምናምን ግን በትክክለኛ ህይወት ስታውቃቸው ብዙ ችግር ያለባቸው ብዙ መነጋገር የሚጎላቸው ብቻ ጤናማ ያልሆነ ግንኙነት ያላቸው ሰዎች ናቸው። ግን ሶሻል ሚዲያ ላይ በፎቶ በቪዲዮ ምናምን ሲሉ ታያቸዋለህ። እንደዚህ አይነት ሪሌሽንሺፕ ከሆነ አንተንም ስራ ይሆንብሃል። በጣም መጥፎ ነው። ሁሌ ደግሞ እንትናን አገኘኋት በዚህ ገባል ዛሬ ኬክ አጎረስኳት ቾኮሌት አበላችኝ በዚያ ታመስጠላ ሁለት ምክንያቱ አደሰለኝ ወደ ጎና ያሳልፍልኝ ረገጥኳ። ኧረ በለው በጉ አይሸጥም ይሸጣል። አንቺ ግን ምን አለበት ቪዲዮ ላይ ባስገባሽ? ምን አለበት እንደ ሰው በቃ ዩቲዩብ ላይ ባልና ሚስት ሆነው እንደሚታዩት ብታይ ምን አለበት? አትገላምጨኝ ደግሞ አረፋ ብለሻል፣ አምሮብሻል። እስቲ ጥያቄዎች ልጠይቅሽ፣ አትፈልጊም?
ባለፈው የኢድ ቀን የታየችው ደግመህ አሳየኝ ስትሉኝ ነበርና ግን እንደዚህ ኩራተኛ ነገር ነች። እምቢ ነው የምትለው። ምን ይሻላታል? ምንም ማድረግ አልችልም። ነገራችን ላይ አንድ አይስክሪም ለሁለት እየበላን ያለ ነው ሮማንቲክ ለማድረግ ነው እንጂ ቋጥሬ አይደለም። እሺ ቋጥሬ ነው። አይ ሮማንቲክ ለማድረግ ነው። አይመስልሽም? አይመስልሽም? ቋጥሬ መሆን ያስታውቃል። እናም አንዳንዴ ማለት ነው አንድ አይስክሪም ለሁለት መብላት ማለት ነው ከሰው ጋር ያላችሁን ቦንድ ይጨምራል እንጂ ቋጥራን አይደለም። ሌላ አይስክሪም ማዘዝ አቅቶን አይደለም። ስንት ነው ዋጋ? አንቺ ነሽ አንከፍል። ሄሎ በይ ሄሎ አቲም በቃ አፈርሽ። በጣም ነው የሚያሳዝነው። አይ እንደዚህ ላልብልህ ሄሎ እንደዛ አይደለም እንደኔ ሄሎ። አይ እንደሱ አይደለም። እንዴት ነው የምትፈልጊው? እንዳሁን ሄሎ ስልክ ሳነሳ እንጂ እንደምቀይ እንዲያምርብሽ። ይኸውልሽ የኔ አይን አፋር አሁን አቤልና አብዲ ይመጣሉ። ታፍሪያለሽ። ከዛ ሲመጡ እኔ ምን አይነት ጥሩ ሰው እንደሆንኩ ምን ያህል እንደምንከባከብሽ ያ ስትታይ ጨዋት መስላለች። ስትታይ ጨዋት መስላለች። እንጆት ነው ካሜራ አስቢ ኮዛው ነው ከተስቢ ነው። እኔ እያስገደድኩሽ ነው። እኔ እያስገደድኩሽ ነው። ስማርት መልስ ያለ መልሶ ደግሞ ካሜራ ሲደቀድብሽ ክላሴ ማስጀንኩ ካሜራ ላይ መግባት እሷ እንደማትወድ ታውቃለና አላስገባትም መቼስ ነው። አብዱ ምን እንዳለኝ ታውቂያለሽ? የሆነ ጊዜ አንተማ ሚስት የለህም አንድ ላይ ሆነን መቼም ደውላለህ አታውቅም አለ። ላችሁ ኢንተርኔት ስትጠቀም ምግብ ስትጠቀም ቀና ብለህ አንዴ እንዳታያትሽ ነግሬሃለሁ። እግረን ነው የምሰብርልህ። ቻው ቻው። እናደንቅሻለን፣ እንወድሻለን፣ እናከብርሻለን። ቻው አቲም ቻው። ለምን ነው የምትቆሳተሪው? ቻው። እሺ ወይኔ አባቷ መጣ።